ራበኝ አብላኝ እንክብካቤ ትሻለች። ወንድ ልጅ ደግሞ መስጠትን ይሻል ይላል። ሲጥቃ ማለት ጎልድ ዲገር። ወደ ሀገራችሁ ደግሞ መታችሁ በሰላም በጤና በፍቅር ኑሩ። ያው ፋሚሊ ቀድሜ መጥቼ ኦቻይዛ ሊንክ ባሉ ውስጥ ተፈጥቷል። የቀረው ነገር ደግሞ አብረን እናያለን። አሁን እቺ ደግሞ ሌላ የምንገዛው ቃል ዊልሲ ነው ጥራት ወንበሮች እንደርደር ነው ታሉ ወንበሩ ያወጣ 6 ወንበር እኮ ገና የአዳኞቹ ፍቅር ግን በኢየሱስ ከቤቱ በጣም ትልቅ ነው። እንዴት እንደምናደርግ ግዴታ ቤት ማስቀየር አለብኝ። ዝም ብለን ጠርተናት ሪያክሽን አለ። መብራት መጣ። ግምዣዬ ያበደ ነው መሰለሽ። ሊታበዙ የሚሆነው ግምዣዬ ጊፍት በኢየሱስ ስም ነስቲ ነይ እንዴት ነው የሚያምረው! እንግዲህ ከኔ አይደለም ከአዳኞቹ እስኪ ማርያምን በል ማርያምን ይለያሉ ስልሽ እግዚአብሔር ማን እንደሆነሽ ነገራታ። ማንነቱ ትንሽ ይቆያትና አሁን ተመጀመረ እዚሁ ቪዲዮ ላይ ማን እንደሆነሽ ነገራትና ታምስ ንገረኝ ሲኖር ቼስ ተደየለች እግዚአብሔር መድኃኒዓለም አባቴ እንዴት ነው የሚያምረው! በጌታ በኢየሱስ ስም ወይኔ ሲኖሪቲ እንዴት ነው የሚያምረው! ማርያምን ተመቸሽ? በጣም ማርያምን በጣም ያልገመትኩት ነገር። ኦኬ ሲኖዬ የኔ እናት። ኧረ ሲኖትራክ አይደለም እኮ ሲኖሪታ የኔ ሁሉ ነገር የኔ ቆንጆ የኔ ሴት የኔ በቃ ሁሉ ነገር ገብርኤልን በቃ እንጃ ምን እንደምል አላውቅም፣ ግን አልጠበቅኩትም። ገብርኤልን አልጠበቅኩትም በዚህ ልክ እና በጣም ነው የማመሰግነው። ቃል የለኝም። ኑሪልኝ፣ ክበሪልኝ፣ መጥፎ ነገር አይንካብኝ። የኔ እናት እወድሻለሁኝ። ወይኔ መድኃኒዓለምዬ አዳኞቹን በደንብ ተንከባከቢያቸው። ዛሬ ፈጽም ያለው ያው ሲኖሪታዬ ደስ ብሏታል። ደስታሽን በሰላም ገለጽሽ? አይ አላለቀም፣ ግን ይኸው ላይ ስላልኩ ነው ብላለሽ። ይሻል ግን እሺ እያደረገች ነው ማለት ነው። ስለዚህ ያው ዛሬ ፈጽም ያለው ታዛዥነት ጨርሻለሁ። ይሄንን ጭራሽ ጠብቅ። ኧረ ጭራሽ አልጠበቅኩት። ገና ከፍታችንን በደንብ እናሳያለን። ተነሻ ከፍታችንን እናሳያለን። እንችላለን። ቻው ሰብስክራይብ አድርጉ ማሮችዬ፣ ሁላችሁም ያያዩት ብለው እንጂ ሰብስክራይብ አድርጉ። እወዳችኋለሁ። ዋዝ ጉድ ዩቲዩብ። አሁን ደግሞ ከስጦታዎቹ ማለት ነው ወርቅ ጎልድ ዲገር ጎልድ ወርቅ እንገዛለን። ከየትኛው ቤት ይሻላል? ከስጦታዎቹ በሙሉ ውድና እኔ ራሴ ስከፍለው አይምሮ የሚነካ ነገር ምንድነው? ወርቅ ነው። ለምርጫ እንዲሆነኝ ሴት ይዤ ነው የመጣሁት። እኔ ከገዛው የሆነ ትልቅዬ ነገር ገዝቼላት ማለት ትንሽዬ ነገር ከሚገዛ ብሎ ነው የመጣው ብላ ነው የመጣችው። ስለዚህ ማለት ነው
ዞር ዞር እያለን እንፈልጋለን። ዋናውና ውዱ ስጦታ ወርቁ ነው። በቃ የሚበረታታ ነገር ነው። ብዙ ሰው እንደዚህ ያጠራቅሞ ዛሬ ቤት የሚገዛ አለ፣ በርካሽ ይገዛ ነው እና ምን ትልቅ ነው። ቆንጆ ይሄ ቆንጆ ነው። ወይ አይ ፕሊዝ ስታርጊ ስታርጊ ኮንጆ ይሄ ያምራል። ይሄ ኤክስትራ ነው። የስንት ልጅ ይሄማ ወንድ ነው ይመስላል። ወንድ ነው ይመስላል። እዚህ ዲስኮም አለ ግን ገመዱን እንደ አሁን ዘመናዊ ከዚህ ነው። ይሄ ነው እንትኑ ይሄ ነው ያሁን ዘመናዊ እሱ ነው። ቀይት ያለ ይሄ ግን ቆንጆ ነው። ቀላል ስለሆነ እየተመረጠ ነው እንዳልኳችሁ ነው። ሴት ቢመርጠው ይሻላል ብዬ እስቲ ያምራል። እቺ የማርያምም አለች። መስቀል ያምራል መሰለኝ። መስቀል በጣም ቆንጆ ነው። ታምራለች። ለምሳሌ አሁን እንደዚች ማለት ነው። ቶንኛ ትንሿ ይሄ ስለተለመሰ አለፈ ቶ አለች። ቆንጆ ናት። ያው የቆየ ነው ነገሩ። እቺን ትናገ ላሳያችሁ። አሷን ስለፈተ ነው ታዳኞች። አቤት ያዳኞቹ ፍቅር! በኢየሱስ ስም ፍቅራቸው እግዚአብሔር ነው የሚመረው ፍቅራቸው ማለት ነው። አረ እኛንም ወለዱን ብቻ እግዚአብሔርን ትለያላችሁ። ያሳባችሁት ይሳካላችሁ። ትልቅ ቦታ ደረሱ። እግዚአብሔርን ወደ ሀገራችሁ ደግሞ መታችሁ በሰላም በጤና በፍቅር ኑሩ። እግዚአብሔርን ከልቤ ነው። አሁን እዚህ ጋር እኔ ስለገረመኝ ነው። ቅድም ከዚህ በፊት የነበረውን ካያችሁት ጠረጴዛ ታስገባላታለህ የግብዣ የእሷ ራሱ ደስታዋ ሌላ ታሪክ ነው። ይኸኛው ከመጣቴ ከአንድ ቀን በፊት የተቀረጸ ነው። ነገ ደግሞ ሌሎች ነገሮችን ስንገዛ ስናደርግ ምናምን ነገር እንቀርጻለን። ይመቻችሁ። ወዳችኋለሁ። ኑሩልኝ። የሳይ ፋሚሊ አሁን ደግሞ ከንቧ ለግምዣ 500 ስለገባች ኬክ አስቆርስልኝ ብላለችና እስቲ ኬክ ይዤ እየሄድኩ ነው። ለዛ ደግሞ ኬክ ልገዛ ነው። ኬክ ልገዛ እዚህ ቁጭ ብያለሁ። ያዝቼ ደግሞ እንሄዳለን ማለት ነው። የሳይ ፋሚሊ ከመሸገ ነው 3 ሰዓት ድረስ ተብዬ 4 ሰዓት ደርሻለሁ። እሺ አባዳ ነው 3 ሰዓት ድረስ ተብዬ 4 ሰዓት ብደርስም ኬኩ ግን አልቀረም። ዘፈን ይሰማችኋል? ግምጄ ይጋር ትደነግጣለች። እግዚአብሔር ገምጄ ክፈች። ደንግጣለች። ለዛ ነው ላጥፋችሁ የደንጋጣ በረሽ ወጥቆ መሰለኝ። ዝም በይ ፈርተሻል። ወረኛ ዝም በይ ፈርተሻል። 500 ይላል 500 ምንድን ነው እሱ?
እኔ መላል እንግዲህ አዳኞቹ አልተቻሉም ዘንድሮም ይኸው 500 እንደውም ዘግይቼባቸዋለሁ። የኔ ጥፋት ነው። አዳኞቹ 500 ሺህ ይችላሉ። አዳኞቹ ይችላሉ። ከማን ነው? ንቧ በኢየሱስ ስም አዳኞቹ ኤቭሪ ታይም ኤቭሪዌር ትችላላችሁ ነው የምላችሁ። የሳይ ግብዣ 500 ሺህ ይላል። 500 ሺህ እኔም ሰሞኑን ገባለሁ። ሰላም ሻንጉታለን እንደዚህ ተለቀቀ አሻንጉት ተለቀቀ ይህ ቆንጆ ነው። በሰማያዊ ነው ቀይ ያለው ቤት ሰማያዊ መጨረሻው ይስሉሽ ከመስ ዞር ብዬ ችግር የለም። እንግልት እመቤቴ ማርያምን እንግልት እመቤቴን እሺ ጥቃ ማለት እግዚአብሔርን ቪዲዮ ያልተቀረጸው እስካሁን ለዛ ነው እግሬ ሲንቀጠቀጥ ነበር። ብዙ ስንከራተት ነበር። አሸንጉት ያናገርኩት ሰውዬ ስልክ አላነሳልኝ። ስለዚህ ያለኝ አማራጭ ሌላ መፈለግ ነው። ጂም ሰዓቷ ደርሷል። ሰዓት ነው እናቴ። አሁን በኢትዮጵያ ሰዓት አቆጣጠር ከመሸቱ በምንድን ነበር? 2 ሰዓት ነው መሰለኝ። ቼክ አድርገው የማራ ሰዓት ነው። መንገዳችን ዝግ ነው የሚሆነው። ኬኩን ልቀበል እየሄድኩ ነው። የማራ ሰዓት አሁን ስንት ሰዓት ነው? 1 ሰዓት ተኩል ነው ማለት ነው። ሁላችሁም ሰብስክራይብ አድርጉ። አሁን ኬኬን እቀበላለሁ ሂጄ ኬኬን እቀበላለሁ አሁን ሂጄ። ከዛ በኋላ የቦቼን ሰዓት እቀበላለሁ። እመቤቴን ከቀረጻ ነው የወጣሁት፣ እየሮጥኩ ነው የወጣሁት። ከዛ አበባውን ተቀበልኩኝ። አበባው ደግሞ ዘጌታ ቢልሽታ በቃ ባይዘው አበባው ይዘው ጽድት ነው። መጀመሪያ ዘግይቻት እኔ፣ ከዛ እሷ ደግሞ አዘግይታኝ ነው። ግን የራሴ ጥፋት ነው እና አበባው በጣም ጽድት ያለ አበባ ነው። በፈለጋችሁት አይነት መንገድ አለ እና የምትፈልጉ ከሆነ ይሄንን አበባ ኢትዮጵያ ላላችሁ ወይም ደግሞ ጊፍት መስጠት የምትፈልጉት ሰው ካለ ስልኳን እዚህ ጋር አስቀምጥላችኋለሁ፣ ወይ ደግሞ የኢንስታግራም አካውንቷን እዚህ ጋር አስቀምጥላችኋለሁ። ይሄን አበባ ማግኘት ትችላላችሁ። ሌላ አማራጮችም አሏት። እኔ እንዳጋጣሚ ይሄኛው ስላደረኩ አካባቢ ይኖራል። ማርያምን እስቲ ከመዞር በአያት በኩል ከመሄድ ኧረ እባክህ አርፈህ በእናትህ ይላሉ። አዎ ደስ ይለኛል። በቃ እሺ እንሂድ። በቃ ከፊት አናጣም። ተጣራቀቅ ሰዓት ምን አይነት የራስ ሁሉ ገዛለ የጎማ ይኸው እዚህ ጋር አለ። እዚህ ጋር አለ። ምንም ፊክስድ አይደለም። ፊክስድ አይደለም ማለት አይደለም። ግን ምን አይደለም ማለት በስተመጨረሻ ኬክ ጋር ደረስኩኝ። እግዚአብሔርን መንገዱ ማለት ነው አልገባችም። እኔ እንጃ እንደዚህ እያወራ ሙሉ ነገሩን ብቀርጸውና ብታዩልኝ ደስ ይለኝ ነበር። በአጋጣሚዎች ሁኔታ ያን ያክል ለመቅረጽ አልተመቸኝም። ስለዚህ ያለው ነገር አብረን ሰላም ነው አባት። አዘ ኢንድ ፋሚሊ ኬኬን ተቀበልኩኝ። ከዛ ደግሞ ምን ችግር ሆነብኝ? ሰዓቱ የቦቸራ ሰዓት ማለት በቀጥታ ይሻለንም በዚህ ይሻላል። አያት ያወጣናል። እሺ እዚህ ካገኘንም በዚህ ጨርሰን እንሄዳለን። መንገዳችን ላይ ካለ የሆነ ያነበብኩት መጽሐፍ ቁም ነገር መጽሐፉን የሚል መሰለህ። ሴት ልጅ ናት። ሴት ልጅ እንክብካቤን ትሻለች፣ ወንድ ልጅ ደግሞ መስጠትን ይሻል ይላል። እና
እስቲ ገብተን ደግሞ ውዱና ትልቁ ስጦታ ደግሞ ቤት ውስጥ ነው ያለው። ከ3 ቀን በፊት ነው የገዛሁት። ስለዚህ እሱ ሰጣት ምናምን ያለው ሪአክሽን ደግሞ አብረን እናያለን። ፋሚሊ ቦቼ ቤት ነው ያለችው። አሁን እሷ ይመቻችሁ። የቦቼ ሰዓት ተከዛ። ይኸው አዚስ ታይም ደግሞ ይኸው ቤቴ ገብቼ ራት መብላት ረስቼ ወደ ራት እየሄደ ነው። ጀማው እንዳለ ተሰብስቧል። ለጌሙ የተሰበሰበ ጀማ ነው የሁሉ። ግን ሁላችንም ራበኝ አብላኝ፣ ሁላችንም ራት አልበላንም እና በቃ ራት ለመብላት እየወጣን ነው። እነ ግምጄ ቦቸራ ልብስ እየቀያየሩ ነው። ጌማቸውን ታብታብ እያስደረጉ ነው መሰለኝ። ኦልሬዲ ልብስ ቀይረው ገብተዋል። ታብታብ እያስደረጉ ነው። ስለዚህ ጌሙን እስቲ አብረን እናያለን። ሳይ ፋሚሊ አሁን ደግሞ ጌሟ ጀምሯል። ኔትወርክ እንዳይቆራርጥባት ወንድም ይዛ ነው ያሉት። እሷ ቦቼ ቤት ኔትወርኩን ብቻዋን ይዛ ጌሟን ጀምራለች። አትጀምረማ ጌሙ ታብታብ ስንት ነው? ታብታብ 21 ሚሊዮን ታብታብ ማለት ነው። ቪው እኛ ግን አለን 25,600 ተመልካች አለ። ያላችሁ ደግሞ እንደዛ ነው። ካለም ጌሙ ስታሸነፈም ሆነ ሲያልቅ ጊፍት አለ። ያው ተባባሪ ስለዚህ ነው አብረን እናያለን ማለት ነው። ግምጄ ሚንስ ሚ ሚንስ ይሄ ማለት ግምጄ ማለት እኔ ናት ማለት ዶንት ቶክ አባውት እንግሊሽ ኦኬ። እስታው ማች ኖት ማች ቤስት ኦፍ 3 ኖት ማች 32800 ሰው ቁጭ ብሎ እያያት ነው። ታብታቡ ስንት ነው? 20 ኦሬዲ 33 ገባው እዚህ ያወራው 33,000 ሰው ቁጭ ብሎ እያያት ነው። ከዛ 27.4 ሚሊዮን ታብታብ 27.5 እንዴት ነው ግን የሆነ እሺ 6 እሺ 7 አይ አለና አያው ግምት ነው ግምታዊ ሳቡ ነው። እንዴት ምን አይነት ፍቅር ቢሆን ነው ሲሳት ሆናታ በጋው ከገባሽ ፖስት ላርግ እንዲያሸልፍ አንዛት ላይ ብራት ምንም እኮ ፖስት ላርግ አሸልፍ በጣም ጨንቀው የቦቼ ቀን እንዴት ነው የጨነቀኝ ነው ማምላክ ጌሙ ከመሯሯጥ ብዬ በቃ ያሉትን ነገሮች እንዳለ እያወጣጣው ነው። ደግሞ ይሄ ከባዱ ጊፍት ያልኳችሁ አላ ሻግመትቻለሁ እና አይታወቅም ይሄዳል ነው ብዬ እንዴ ካርታ ምን ውስጥ አይተበቁ ያሳይ እና ታረቀልኝ እንዴ ትልቁ ጊፍት አልከፍትም። አጠገቤ እንዳትደርስልኝ አጠገቤ እንዳትደርስልኝ ለጽዳት ነው የምታምነኝ? ኧረ ተው ማለት ተው ይገኝ ሌላም ቃስላለ እስኪ ላገዛቸው እዛ ጋር ኧረ ይሄ አለ ምንድን ነው ያነሰብኝ? ስንከራተት አልነበር እንዴ ብዙ ለሳይ ባንበሳ እንደሙሉ አበባ ነው እዚህ ጋር ቆይ እንዳትሰጡ አሁን አያውቅም እኮ ፒፕሉ። ቆይ ትሪፕል ይቁጠር በእናታችሁ ዘማን ቦቼ ቆይ የትኛውን ነው የምትሰጠው? የመጀመሪያው ማን ታይም እየሄደብህ ነው። 400 ገባች አራችኛው ማን ያቆረው አባይ ቦቼ ገና አልመጣም። መሰጠ ይሁንና ቦቼ ያውና ያዛከና ልጁ አረ ፖይንት ቀስቴ ላል ቀስቴ አለፈች አንተ ያቻት በገረ የመጀመሪያውን ጌም ተሸንፋለች።
አንድ አሁን አይችና ካሸነፈች ያችኛው አንድ ካሁን ያሁን ጌም ካሸነፈች በቃ ጌም አልቃል። ያችኛው አሸናፊ ሆናለች። 43900 ሰው አለ ማለት ነው። ሀብታም ዘንድ ነው 43 ሚሊዮን 400 900 ገባ። ይኸውልህ የእነሱ ማይንድ ጌም እኮ ነው የተጫወቱ ያሉት። የመጀመሪያው የተጠቀሙበት እኮ ነው እነሱ። አሁን እቃችን ይዘን የትኛው እቃችን ይዘን እኔ ጋር ይዘን እቃዎች ብራዘር በቃ ያጋጥማል፣ ግን እንወዳታለን። በታች ጌጌ ማለት ያለ መሸነፍ ማሸነፍ ግን ቦቼ ሄደን ምን ታ ያቡሻ ደፋችሁ ሁሉ አራ ማዳም ሰማት ሲሰንትሩ ነው ቦርቦንበት ነው ደግሞ በጣም ደስ ያለኝ ጌታ በጣም ያዝ ትችላለች ይባል ፋሚሊውን ትችላላችሁ። እናመሰግናለን። ያሳይ ኤቭሪቲንግ እና ሁሉም ነገር የሆነ ያለው በአዳኞቹ ነው። ሁላችሁ በአዳኞቹ ሌላ ጊፍት አላት። ጊፍት ይሰጥ ወይስ እንዴት ይሻላል እንዴ? ስለዚህ ለቦቻራ አስቀድም ቦቼና ጊፍት አቻለ እሷ በትጫው እኔ እንጂ እሷን ማምሰጣት ምን ሆነ ነው? የእሷን ማን ነው? ጸብ ነው ማለት እኔ ጊፍት አለኝ እንዴ? ጊፍት ይላንተ ነው። ኧረ ዝም በል ፈጣራኒ ነው ማለት እሺ። የኛው ጊፍት አዳኞቹ አንተስ ለምን ይቀርባል? የእህታችን ባል ብለዋል። አጥልቂልኝ እቺ እኔ አልፈልግም። ግምጄ ረፊ እኔ አልፈልግም። እኔ አልፈልግም። በእናትህ እኔ ይቅርብኝ። ምንድን ነው ራሴ ፈትቼ ነው እንግዲህ የሚታሰርልኝ። ጋይስ ከባድ ነገር ነው። አቤት አቤት! አዳኞቹ ግን መቤቴን ይችላል። እኔ ግን ይቅርብኝ። ይሄ ጊፍት ይቅርብኝ። እኔ ጋይስ እኔ አልፈልግም። በእውነት ግን እኔ አልፈልግም። ይቅርብኝ። ጋይስ በጣም ነው የሚያምረው። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። በጣም ነው የማመሰግናችሁ። ሌላኛው ደግሞ እንግዲህ ከአዳኞቹ ለግምጄ ከአዳኞቹ ስጦታ ተብሎ በእኔ ይመስላል ወይኔ አልሰማሁም። እንግዲህ ከአዳኞቹ ሌላ አንድ ትልቅ ስጦታ አላት። ምንድን ነው? አዳኞቹ ትለያላችሁ። አንዳንዴ ንኩትና በቃ ያንቺ ላይ በዚህ ደረስ ፎቶ ነሳበት አስፈቀደ ታከራይታ ነው። እንዴት ነው እኮ
አስር ያለቅ የሚገርም ነገር እዚች ጋር የከብድ ነገር ያበደ ስጦታ ጋይስ አመስግኛቸው። እስቲ ቦቼም ጠጋ ወደፊት አብራችሁ ነው። እስቲ ጠጋ። እቺ ምንድን ነች? ይሄ ሰው ማለት የምትገባው እኮ ቦቼ እስቲ ጀነ ምናምን ሰዓቷን በመጀመሪያ በመጀመሪያ ለአዳኞቹ በጣም ነው የማመሰግነው። አዳኞቹ አንዴ ክብር ይገባቸዋል። አዳኞቹ ከማንም ያላገኘሁትን ክብር ከእናንተ አግኝቻለሁ። ከማንም ያላገኘሁትን ዛሬ ላይ እንደዚህ እምር ብሎብኝ ድምቅ ብዬ በእናንተ ምክንያት ነው እና በጣም ነው የማመሰግነው። በቃኝ አመሰግናለሁ። ማርያም በጣም ነው የማመሰግነው። በጣም ቃል የለኝም፣ የምናገርበት አንደበት የለኝም። የኔ ምርጦች፣ የኔ የሰው ልኮች ማርያምን በጣም እድለኛ። ይሄ ለኔ አይገባም ከምንም በላይ ነውና ሰው ዝቅ ሲያረገኝ፣ ሰው እንደዛ ሲያረገኝ ከጎን ይሆናችሁ ዛሬ እንደዚህ ሁኜ እንድቀርብ፣ ዛሬ እንደዚህ አምሮብኝ እንድቀርብ ያደረጋችሁት እናንተ ናችሁና በጣም ነው የማመሰግነው። ወዳችኋለሁ። ወይ ወደ ሰማይ ነው ሰሚኝ። አይ አሁን እኮ በቃ አዳኞቹን ተማመኝ። እኔ ራሱ ነገር ልጫወት ነው ነገር እኮ እኔ በቃ ሁሉ ነገር እንደዚህ የተዋኩት በእነሱ ነውና በጣም ነው የማመሰግነው። በጣም ነው የምወዳችሁ። ፈጣሪ ያክብራችሁ። እኔን እንዳስከብራችሁኝ እንዳከበራችሁኝ ድንግል ማርያም ታክብራችሁ። እኔ እናቴ ድንግል ማርያም ታክብራችሁ። ሌላ ምንም የምናገረው ነገር የለኝም። እና ደግሞ በዚሁ አጋጣሚ ሁሉንም እዚህ ጋር ያለውን ጀማዓ እንደ እህታቸው ምንም ነገር ሳይጎለኝ ምንም ነገር ሳላጣ ከምንም ከትንሽ እስከ ትልቅ ማርያምን ከጎኔ ሆነው ምን አድርጊ ነው የምትለኝ ሰውዬ ከጎኔ ሆነው እንደዚህ ደስተኛ ሆኜ እንድጫወት ጨርሽ እንጂ እንደዚህ በቃ ከጎኔ እንዳይከፋኝ እንደዚህ ድምቅ አድርገውኝ ማርያምን በእርግጥ ይሄ ሁላ ሰው እንዳለ ሁላ አላውቅም። 3 ሰው ነው 4 ሰው ነው ስመጣ ያገኘሁትና በጣም ነው የምወዳችሁ። እሺ ያሳ እንግዲህ ፋሚሊ የግምጄ ጌም ይሄንን ይመስላል። ከሙሉ ከጊፍት መግዛት እስከ እዚህ ድረስ ያለው። ስለዚህ ሁላችሁንም ወዳችኋለሁ። አዳኞቹ ደግሞ ቃሌን አክብሬ ፈጽሜያለሁ። አመሰግናለሁ። ሁላችሁንም ወዳችኋለሁ። መልካም ጊዜ ይመቻችሁ። ምን ይሰራ ነው ወይ ቀረጻ ላይ ናችሁ? ይቅርታ አላየሁም ነበር። እንዴ ያስገድድ አይደለም አዛይ ሰብስክራይብ። በዚህ አጋጣሚ ይገርማችኋል አሬድ በጣም ደክሟል። በጣም ላው ጠብ እስኪል በጣም ደክሟል ለዩቲዩብ። እሱንም ገብታችሁ ሰብስክራይብ አድርጉለት። በጣም ኃላፊነት ወስዶ ማለት ትልቅ ነገር